ሰላም እንደምን አላችሁ የዩቲዩብ ቤተሰቦቻችን? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። እስኪ ቪዲዮ ላይክ፣ ኮሜንት አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። ዛሬ ደግሞ የመጣሁት እኚህ በፎቶ ላይ የምታዩቸው ጋሽ ያሲን ይባላሉ። ቲክቶከር ናቸው እና እንዲያው አላህ ወፍቋቸው አልኳቸው። አንዲት ቆንጆ ሚስት አግብተው እንዲያው አንዴ ስትረገሙ እንደዚህ ነው አሳይቶ ይነሳቸዋል። ከዛ ድንግል የላትም ብለው በ24 ሰዓት ውስጥ ፈቷት እላችኋለሁ ወገን። አሁን እርስዎ ሰውዬ ድንግል ቢኖር ለራሱ በምን አቅሞ ምን ሊያረጉት ነው? አርፈው ያገኙትን አይከኩም? የተሰጠዎትን ዝም ብለው አይበሉ? ምንም እንዲያው ልቀስ እንዲዎችን ቆንጆ አግብተው ቆነጃጅት ልጆችን እንደመውለድ እርስዎ ሰውዬው ፊሊንተር እንኳን የማይቀይረው መልክ የተጣመሙ ሰውዬ እንዲያው ሰው ብላ ተቀረበችዎት ታገባችዎት ከቴ እንኳን ድንግል አይደለም ዲያቦ ግማሽ አካል የዲያቦ ግማሽ አካል ራሱ ባይኖር ግማሹን የተሰጠዎትን እየበሉ እንደበሉ እንዴት ዳይመንድ እጆ ላይ ገብቶ እንዴት ይለቃሉ? በተልካሻ ምክንያት እንዴት አሳልፈው ይሰጣሉ? ልጅቱ እኮ እንዲሁ የተሽቀረቀረች ምታብርዬ ናት እንደምታየው። ኧረ ሰው ጋይ ሰው እንዲሁ እናንተ ለነገሩ እርግማን ነው ተረግመው ነው እሱ የረገመውት አካል አለ። ይቅር ይበሉ፣ ይቅርታ ይጠይቁ ሄዱ። ሰው እንዴት በሰለጠነ ዘመን እንደገና የዱሮ ኋላ ቀር ሆኖ ድንግል የላትም ብሎ ሚስቱን ይፈታል? በዚህ ዘመን ድንግል የሚባል አለ እንዴ? ደግሞ ሲጀመር ድንግል የሚባል የሀገር ስም ነው በዚህ ዘመን። የለም እኮ አይፈጠርም እኮ ተፈጥሮውም የለም። ምን ታርግልዎት? ታሰራልዎት? ድንግል ታማረዎት እኮ ዱባይ ይሰራሉ ብለዋል። ሙኒ ታሰርቻለሁ ብላለች ባለፈ። ለምን ሄዲው አያሰሩላትም? ብር ካለዎት ታሰራልዎት አለች። ምን ችግር አለ? እንዲያው ሰው እኮ እንዲያው እናት አሁን ድንግል ጋር መጋፈጥ እንዲህ ቪዲዮ ላይ እንዲህ ሚን እንዲህ ማለት የቀና መስሎት ነው ወስተው። ድንግል እኮ አቅም ይጠይቃል። እርስዎ ድንግል ቢኖር ለራሱ አይጋፈጡትም። አዎ አቅም የለዎትም። ዝም ብለው የተሰጠዎትን እንዲሁ አይደለም ግማሽ ሩብ ራሱ ቢኖር ያለውን የተሰጠዎትን ነው መብላት ያለብዎት። ይችን የምትመስል ልጅ አግኝተው ነው ቀረብቶት። አሁን በስለትም አያገኟት እና ድንግል ያለው ሲፈልጉ አሁን ሊያረጁ ነው እንግዲህ። ድንግል የለ ከዚህ በኋላ ተይት። ያለመታደል ልጅቷን እንኳን ቲክቶክ ላይ አውጥተው አሳዩት ለሰው። እናቴ እንጀራዋን ከፈቱላት። አሁን እናቴችን የመሰለች ቆንጆ እንዲያው እዛ በግ ጠባቂ ምናምን አይደለም ዲያስፖራ ነው የሚያገባት። አሁን ታያለው። እንኳንም አውጥተው አሰጧት። እንኳንም አውጥተው ገበያ ላይ አቀረቧት እኮ ጋይዝ አቀረቧት። እችን የመሰለች ልጅ ሰው እንዴት በዚህ ልክ ይደነቆራል? እና ወንዶችዬ ማለት ነው ቢያንስ ቆንጆ ሚስት እንኳን ስታገኙ ቆንጆ ልጅ መውለድ ራሱ መታደል ነው። አሁን ባለፈ ዕለት አላያችሁም? እዛ ደቡብ ክልል ኤልሳቤጥ የምትባል አንዲት ልጅ ቆንጆ በመሆኗ ይኸው በሳምንታት ውስጥ የራሷንም ህይወት የቤተሰቦቿን ህይወት ልትቀይር ነው። አያችሁ? መልክ ምን ይሰራል የምትሉ ሰዎች መልክ እንጂ ታዲያ ሌላው ምን ይሰራል? መልክና ያለ ቄጥ ምናምን በጣም ነው የሚሰራው በዚህ ዘመን ማለት ነው ጋይዛ። አርቲስት የሚሆኑት ቆንጆቹ፣ ሞዴል የሚሆኑት ቆንጆቹ፣ ፌመስ የሚሆኑት ቆንጆቹ። እንደኛ አይነቱ ታዲያ አረማሞ ምን ሆነ? ምንም ተመልካች ሆኖ ነው የቀረው ድሜ ዘላለም። ስለዚህ ያሲኖ እንዲሁ አሁን በእግር በፈረስ ብለው እጅ ሴትዮ ተመለሰችልዎት ይመልሱ። አይጃጃሉ፣ እውነት አይጃጃሉ። እና ከዛ እንደዚህ ቆነጃጅትዬ ልጆችን ወልዲው እናቴ በልጆቹ እንኳን ህይወተው ይቀየራል። እርስዎ እንዲሆኑ ፊሊንተር እንኳን የማይቀይረው መልክ ነው ያለዎት። አሁን ይሄን መልክ ይዘው ይችን የመሰለች ቆንጆ እንዲው እሺ ብላ እግሯን ታነሳችልዎት እንዲው እንዲህ ይባላል? ኧረ ተው እናንተ ወንዶች ተው፣ አታፍሉ። አፈላችሁ እኮ ሀገር ቤት ራሱ ሄደው እዛ ቦረና ቢፈልጉ ለራሱ ድንግል አያገኙም። እርስዎ ሲጀመር ድንግል አይችሉም። አቅም የለውትም ተድንግል ጋር መጋፈጥ። እና አቅማችሁን ወቁ ነው የምላችሁ እናንተ ወንዶች። ሴት ላይ ትንሹም ትልቁም እንዲው ሴት ላይ መጨማለቅ እንዲው ጥሩ አይደለም፣ ይግ አይደለም።